እንደምናላችሁ የተወደዳችሁ የሃሽታግ መላ ተከታታዮች በዚህ ቪዲዮ አይን ስር ለሚወጣ ጥቁረት መፍትሄ የሚሆን ክሬም አሰራር እናወራለን። እነዚህ ክሬሞች የሚዘጋጁት በአይናችን ስር ላለው የቆዳ ክፍል ሲሆን ምክንያቱ ደግሞ ያ የሰውነታችን ክፍል ለድርቀትና እድሜን ተከትሎ ለሚመጣ መሸብሸብ ተጋላጭ ስለሆነ ነው። ጥሩ የሆነ ክሬም ያንን የቆዳ ክፍል እርጥበትን መያዝ እንዲችልና እንዲለሰልስ የሚያደርግ ሲሆን ከዚህ በተጨማሪ ደግሞ በቆዳችን ሴሎች መካከል ያለውን ክፍተት በመሙላት ጥርት ያለና ያልተሸበሸበ ቆዳ እንዲኖረን ያደርጋል። በፋብሪካ የሚመረቱት ከአይን ስር የሚቀቡ ክሬሞች ብዙ ኬሚካሎች በውስጣቸው ስለሚይዙ ቆዳችንን የመጉዳት አቅማቸው በዛው ልክ ከፍ ያለ ነው የሚሆነው። ስለዚህ ምንጊዜም በቤት ውስጥ የሚዘጋጅና ከኬሚካል የጸዳ የተፈጥሮ ክሬም መጠቀም ይመከራል ማለት ነው። በቀጥታ ወደ አዘገጃጀቱ ስናልፍ ደግሞ በቫይታሚን ሲ፣ ኬ እና ፋቲ አሲድ የበለጸገውን አቮካዶ በመጠቀም ነው የመጀመሪያውን ክሬም የምናዘጋጀው። ይህንን ክሬም ለማዘጋጀት በተጨማሪም በቫይታሚን ኢ የበለጸገውን አልመንድ ኦይልም እንጠቀማለን። 2 የሾርባ ማንኪያ በደንብ የተፈጨ አቮካዶ በመውሰድ በጎድጓዳ ሳህን ውስጥ ይጨምሩት። ከዛም 5 ጠብታ የምትሆን አልመንድ ኦይልን ጨምረው በደንብ ያዋህዱት። ይህንን ካደረጉ በኋላ ጣቶትን በመጠቀም የአይኖትን ስር ይቀቡትና ቢያንስ ከ7 እስከ 8 ደቂቃ ያቆዩት። ከዛም ለብ ባለ ውሃ ፊቶን ይታጠቡ። ቀጣዩ ክሬም አሰራር ደግሞ በአይኖት ዙሪያ የሚፈጠር ጥቁረትን ለማጥፋት ጥሩ መፍትሄ ነው። ስለዚህ በጎድጓዳ ሳህን ውስጥ ግማሽ የሚሆን በቤት ውስጥ የተዘጋጀ የቲማቲም ድልህ ወስደው ከ1 የሾርባ ማንኪያ የሎሚ ጭማቂ ጋር ያደባልቁት። በመቀጠልም 1 የሻይ ማንኪያ እርድ እና 2 የሾርባ ማንኪያ የአተር ዱቄት ያክሉበትና ለስላሳ ክሬም እስኪፈጠር ድረስ በደንብ ያዋህዱት። ይህንን ካዘጋጁ በኋላ ከአይኖት ስር በመቀባት ለ15 ደቂቃ ያህል ያስቀምጡት። ከ15 ደቂቃ በኋላ ልክ እንደ ቅድሙ ለብ ባለ ውሃ ፊቶን መታጠብ ይችላሉ ማለት ነው። ካዘጋጁት ክሬም የተረፈውን ፍሪጅ ውስጥ ማስቀመጥ አይርሱ። ከዛ ባለፈ ደግሞ ጭንቀትን ያስወግዱ፣ የተመጣጠነ ምግብ ይጠቀሙ፣ በተጨማሪም ደግሞ ውሃ በደንብ ይጠጡ። ከሁሉም ባለፈ ግን ጥሩ እንቅልፍ ያገኙ። ጤና ይስጥልን። ውድ የሃሽታግ መላ ተከታታዮች እኚህንና መሰል መላዎችን ሁሌም ወደ እናንተ ስለምናደርስ ቀድሞ እንዲደርሱት ሰብስክራይብ ማድረጎን አይርሱ። ሌሎች ማወቅ የሚፈልጉትን ደግሞ ከስር ኮሜንት ላይ ይጻፉልን። እናመሰግናለን።